ፍራክሽን ነምበር የምንለው ማንኛውም ነምበር በኤ ኦቨር ቢ ፎርም የሚጻፍ ማንኛውም ነምበር ኤኒ ነምበር that can be write in the form of a over b a እና b ግን የምን ኤሌመንት መሆን አለባቸው? አር ኤሌመንት ኦፍ ኢንቲጀር። እሺ ኢንቲጀር ማለት የሙሉ ቁጥር ማለት ነው። በአማርኛ ሙሉ ቁጥር ልንለው እንችላለን። ኔጌቲቭም ፖዚቲቭም ሊሆን ይችላል። ቢ ግን ቢ ምን ጊዜ ዜሮ ሊሆን አይችልም። እሺ ዜሮ ሊሆን ይችላል አይችልም። ለምሳሌ ኤግዛምፕል 2/3ኛ 4/5ኛ 6/7ኛ 8/9ኛ እየተባለ ሊጻፍ ይችላል። 0/1 ይሄ ራሱ ፍራክሽን ነው። ኔጌቲቭ ነምበሮችንም ልንጽፍ እንችላለን። የላይኛው ሙሉ ቁጥር የታችኛው ሙሉ ቁጥር ፖዚቲቭም ኔጌቲቭም ሊሆን ይችላል። የታችኛዋ ግን ዜሮ ልትሆን አትችልም። ለምሳሌ የሆነ ቁጥር 17 ሲካፈል ለዜሮ ልንል አንችልም። እሺ በማትስ ይሄ ቁጥር ገና ዲፋይን አልተደረገም። እንግዲህ ወደፊት እናንተ ዲፋይን ታደርጉት ይሆናል አይታወቅም። ዜሮ ከታች ስትሆን በማካፈል ጊዜ ዜሮ ሲካፈል ለቁጥር ምንጊዜም ዜሮ ነው። ለምሳሌ ዜሮ ሲካፈል ለ17 ብንል ይሄ ዜሮ ነው። 17 ሲካፈል ለዜሮ ግን ገና አንዲፋይንድ ነው። ዲፋይን አልተደረገም ገና። ስለዚህ አንዲፋይንድ ነው። ዜሮ ከታች ልትሆን አትችልም ማለት ነው። አንድን ቁጥር ፍራክሽን ነው ወይም ደግሞ ክፍልፋይ ነው ለማለት ለአሉ ከላይ ያለውና ከታች ያለው ሙሉ ቁጥር ሊሆን ይገባቸዋል። ከታች ያለው ግን ከዜሮ ምንጊዜም መለየት መቻል አለበት። ዜሮ ሊሆን አይገባም። ማን ነው የጻፈው? እሺ እየጻፋችሁ ነው ስክሪኑ ላይ። እሺ ስለዚህ ቅድም እንዳልኳችሁ የላይኛው ኖሚኔተር ይባላል በእንግሊዝኛው ወይም ደግሞ ላዕል በአማርኛ፣ የታችኛው ደግሞ ታህት ወይም ደግሞ ዲኖሚኔተር ይባላል። እንደዚህ አይነት ቁጥሮችን ክፍልፋዮችን እንዴት ነው የምንደምረው፣ እንዴት ነው የምንቀንሰው የሚለውን የምናይ ይሆናል ማለት ነው። አሁን ክፍልፋይ ቁጥሮችን ለመደመር እና ለመቀነስ በሁለት እንከፍላቸዋለን። መጀመሪያ ክፍልፋዮችን በሁለት እንከፍላቸዋለን። አንደኛው ያው ልታውቁት ይችላል፣ ሴም አንድ አይነት ዲኖሚኔተር ተመሳሳይ ዲኖሚኔተር ያላቸው ብለን እንከፍላለን። ለምሳሌ 3/7ኛ 4/7ኛ እያቸው እንዳለ ኔጌቲቭ 3/7ኛ ኔጌቲቭ 17/7ኛ ከታች ታህታቸው ሁሉም ተመሳሳይ ነው። 7/7/7 ሌላም ሊሆን ይችላል። ከነዚህ ውጪም ለምሳሌ 1/2ኛ 5/2ኛ ሁለቱ አሁን ታህታቸው ተመሳሳይ ነው። ስለዚህ ታህታቸው ተመሳሳይ የሆኑ ክፍልፋዮች። ሁለተኛውስ ታህታቸው የተለያየ ዲፈረንት ዲኖሚኔተርስ ዲፈረንት ታህታቸው የተለያየ ለምሳሌ 2/3ኛ እና 4/5ኛ ታህታቸው ይለያያል አይደል? ኔጌቲቭ 2/6ኛ ይሄም ታህቱ አይመሳሰልም ከነዛ ጋር። ኔጌቲቭ 7/5ኛ ይሄም አያችሁ። ኦኬ እዚች ጋር 5 ስላለች 8 እናርጋት። 8ኛ ታህቱ እንዳለ የሁሉም ይለያያል። ስለዚህ ሁለት ክፍልፋዮች ታህታቸው ሲለያይና ታህታቸው ሲመሳሰል የምንደምርበት መንገድ ይለያያል። ታህታቸው ሲመሳሰል ቀላል ነው። ታህታቸው ሲለያይ ደግሞ ያው እሱም ቀላል ነው፣ ግን ትንሽ ፕሮሰስ አለው። ስለዚህ ክፍልፋዮችን ታህታቸው በሚመሳሰል ሰዓት እንዴት እንደምንደምር እንይ። መጀመሪያ when they have the same denominator ተመሳሳይ ታህት በሚኖራቸው ሰዓት እንዴት ነው ሁለት ክፍልፋዮችን የምንደምረው የሚለውን እንይ። እሺ when they have the same denominator ሲኖራቸው ለምሳሌ ሁለት ክፍልፋይ ቢኖረኝ a over b የሚባል ሲደመር ወይም ሲቀነስ ከc over b ጋር ካያችሁ ሁለቱ ክፍልፋይ ታህታቸው የዚህም b ነው የዚህም b ነው። በእንደዚህ አይነት ጊዜ ታህታቸው ተመሳሳይ የሆኑ ክፍልፋዮችን ደምሩና ቀንሱ ስትባሉ ምንድነው የምታደርጉት? ለአሉን ብቻ ወይ ትደምራላችሁ መደመር ከሆነ ወይ ትቀንሳላችሁ መቀነስ ከሆነ ለአሉን ብቻ ታህቱንስ ከሁለቱ ቢዎች አንዷን ቢ ወስዳለሁ። ኤና ሲን እደምራለሁ መደመር ከሆነ እቀንሳለሁ መቀነስ ከሆነ ከሁለቱ ታህቶች ግን አንዷን ታህት ብቻ ቢን ወስዳለሁ ማለት ነው። ስለዚህ ታህታቸው ተመሳሳይ በሚሆንበት ሰዓት ክፍልፋዮች የሚደመሩት በዚህ መልኩ ነው። ኤግዛምፕል ለምሳሌ 3/5ኛ ሲደመር ከ2/5ኛ ጋር ብባል ምንድነው ማድረገው? ታህቱን ብቻ እደምራለሁ። 3 ሲደመር 2 ላዕሉንስ
ይቅርታ ለአሉን እደምራለሁ የላይኛውን ታሃቱን ከሁለት አንዱ ከዚህ ከሁለቱ አምስት አንዷን ወስድ እናስቀምጣለን። ስለዚህ ለአሉ ሲደመር 5 ሆነ። 3 ሲደመር 5 የታችኛው ደግሞ ራሱ 5 ነው። 5 አምስተኛ ወይም ደግሞ ምንጊዜም ያው ተቃሎ ነው የሂሳባዊ ቃል መጻፍ ያለበት ሲምፕሊፋይ መሆን አለበት ሁል ጊዜ። ይሄ ሲምፕሊፋይ መሆን ይችላል፣ መቃለል ይችላል። 5 ሲካፈል ለ5 1 ብለን መመለስ እንችላለን ማለት ነው። ስለዚህ ታሃታቸው በሚመሳሰል ሰዓት መደመርም ሆነ መቀነስ በጣም ቀላል ነው የሚሆነው። ለአሉን እንደምራለን ወይ እንቀንሳለን። ታሃቱን ደግሞ ከሁለቱ አንዱን ወስደን ቁጭ እናደርጋለን ማለት ነው። በጣም ጥሩ። እሺ እዚህ ጋር ሊስት ላድርግና ብትመልሱልኝ ደስ ይለኛል። አንደኛ -2 ሲካፈል ለ8 ሲቀነስ 3 ሲካፈል ለ8። ሁለተኛ 4 ሲካፈል ለ6 ሲደመር 5 ሲካፈል ለ6። ሶስተኛ ብትመልሱልኝ ደስ ይለኛል። እነዚህን እየከፈታችሁ እኔ ልጥራ ተማሪ። አዎ 8 ናት። ይቅርታ 3 ነው የምትመስለው። 8 ናት። ከታች 8 ናት። -2 ናት። -2 ሲካፈል ለ8 ሲቀነስ -3 ሲካፈል ለ8 ይላል። እሺ ይሄ ሁለቱ ክፍልፋዮች ሲቀነሱ ስንት ነው የሚመጣው መልሱ? -3 4ኛ። -3 4ኛ። አይ ቆይ እስቲ አስተካክላት። ትንሽ -5 8ኛ። -5 8ኛ። በጣም ጥሩ ልክ ነህ። -5 8ኛ። እቺ ቅድም የነገርኳችሁንም ሩል አልረሳም። ተመልከቱ። -2 ሲቀነስ አሁን ለአሉ ብቻ ነው የሚቀነሰው። -2 ሲቀነስ -3 ሲካፈል ታሃቱ አንዷን ነው የምንወስደው -8። -2 ሲቀነስ -3 ሁለቱም ዕዳ ናቸው። 2 ብር ዕዳ ነበረብን፣ 3 ብር ዕዳ መልሶ መጣ። ስለዚህ 5 ብር ዕዳ ሲካፈል ለ8 ይሆናል ማለት ነው። ቅድም መደመርና መቀነስ ላይ የተናገርናት ሩል እዚህ ጋር አፕላይ ትሆናለች ማለት ነው። ያው ሁለተኛዋ ቀጥታ ሁለቱም ፖዘቲቭ ስለሆኑ ቀላል ነው። 4 ሲደመር 5 ያው 9 ነው። 4 ሲደመር 5 ከሁለቱ ስድስቶች አንዱን 6 ወስዳለሁ። 9 ስድስተኛ። ይህንን ማቃለል ይቻላል። 9 ሲካፈል ለ3 3 6 ሲካፈል ለ3 2። ስለዚህ 3 ሁለተኛ ብለን መጻፍ እንችላለን። ሲቃለል 3 ሁለተኛ ይላል ማለት ነው። እሺ ጌታው እናመሰግናለን። ሌላ ጥያቄ? ይችን ይመልስልኛል። እሺ አንተ እንኳን መልሰሃል። ሌሎቹ ደግሞ ሌላ የሚመልስ ካለ መሽኩት ከተሰማህ ሞክር። 0 ሲካፈል ለ7 ሲቀነስ 10 ሲካፈል ለ7 ይላል። እሺ ታህታቸው 7 ስለሆነ ተመሳሳይ ስለሆነ እሺ ምን ላድርግ? እንዴት እንቀንሰው? ታህታቸው ይመሳሰላሉ። እውነትህን ነው። ከዜሮ ላይ 10 ስለማይከፈል እሺ መልሷን ንገሩኝ ወይ መልሱ በአጠቃላይ እሺ አለም ዜሮ ምክንያቱም አይቀነስም 10 ከዜሮ ላይ 10 እሺ ከዜሮ ሲቀነስ 10 ስንት ነው? ያው ቅድም እንደነገርኳችሁ ዜሮ ነው ነው። ለአሉን እንቀንሳለን። ታህቷን አንዷን ወስደን ቁጭ እናደርጋለን። 0 ሲቀነስ 10 ሲካፈል ለ7 0 ሲቀነስ 10 ስንት ነው የሚመጣው? 0 አይ ቅድም ምን ብያችኋለሁ? 0 አሁን ዕዳም ትርፍም አይደለችም፣ ፖዚቲቭም ኔጌቲቭም አይደለችም። 10 ግን ዕዳ ነው። ምንም ነገር የለም ነበር፣ 10 ብር ዕዳ መጣ። ከዛ ምንድን ነው የሚሆነው መልሱ? ሌላ ተማሪ ይመልስልኛል ይሄን ጥያቄ? በኪስ ነው
እሺ ልመልስ እኔ? እሺ ዜሮ ዜሮ ሲካፈል ለሁለት ስንት ከአስር ላይ ይመጣል? ምንም አይደለም። ስለዚህ 0/7 ነው የምትሆነው። 0/7 አይ 0 ሲቀነስ 10 ይቅርታ ትመልስልኛለህ? መለሳለን 0 ሲካፈል ለ10 ሶሪ ለ7 ሲቀነስ 10 ሲካፈል ለ7 ነበር። አለም 0 ብላለች። ቶታል መልሱ 0 ነው ብላለች። 0 ልክ አይደለም። እሺ አለም እኔ ልመልስ? እሺ 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 0 ሲካፈል ለ7 እሱ ልክ አይደለም። በቃ እሺ ሌላም ደግሞ 0 ሰው ስናካፍል ለ7 ፖዚቲቭ ስለሆነ 0/7 እንላለን። ሰርች የላችኋለሁ እኮ 0 ሲቀነስ 10 ሲካፈል ለ7 ይመጣል። አሁን 7 ከታች በቃ አለች የታወቀ ነው። ከላይ 0 ሲቀነስ 10 ስንት ነው? እሺ ትመልስልኛለህ? አሁን ቀጥል። ኔጌቲቭ 10 ኔጌቲቭ 10 በጣም ጥሩ። ኔጌቲቭ 10 ምንም የለም ነበር። ቅድም እንዳልኳችሁ 0 ምንም እንደማለት ነው። ፖዘቲቭም ኔጌቲቭ ማለት አይደለም። ምንም የለም ነበረ። ከዛ 10 ብር ዕዳ መጣ አይደል? 10 ስለዚህ በአጠቃላይ 10 ብር ዕዳ ይቀርብናል ማለት ምንም የለም ነበር መጀመሪያ ዕዳም ትርፍም የለም ወይም ደግሞ ገቢም ወጪም የለም ነበር። ከዛ ግን 10 ብር ዕዳ መጣ። ስለዚህ 10 ብር ዕዳዋ ቁጭ ትላለች ማለት ነው። 10 ብር ዕዳ ሲካፈል ለ7 ይሆናል። ስለዚህ ታሃታቸው በሚመሳሰል ጊዜ ኢዚ ነው ማለት ነው። ታሃታቸው በሚመሳሰል ጊዜ አንዷን ታሃት እንወስዳለን። ለአሉን ደግሞ ያው የሚደመረውን እንደምራለን፣ የሚቀነሰውን እንቀንሳለን። የመጨረሻ ጥያቄ ችን ይመልስልኝ ሰው አለ? 9 ነው እንዴት ይሻል? 8 ናት። ሌላ ያልሞከራችሁም መመለስ ትችላላችሁ። ኮሜንትም ላይ መጻፍ ትችሉኛል። ቻት የሚል አለ እዚሁ ዙም ላይ፣ ቻቱም ላይ መጻፍ ትችላላችሁ። እሺ ምን? እሺ መለሰልኝ። ስንት ይመጣል? አለምም መመለስ ትችላላችሁ። የምትችሉ መልሱ። እሺ እሺ ኔጌቲቭ 7 ሶስተኛ። ኔጌቲቭ 7 ሶስተኛ። እሺ አንተ ጎበዝ። እንግዲህ ያው በእርግጥ ትምህርቱ ለእናንተ ከብዶ አይደለም፣ ግን ተግባብተን ወደ ትምህርታችሁ እንድንገባ ነው። እሺ እንጂ ይሄ ትምህርት ከብዷችሁ እንዳልሆነ ይገባኛል። ያው እሺ ያው ኔጌቲቭ 15 በዕዳ ያዙት ብያችኋለሁ። 15 ብር ዕዳ ነበር። 8 ብር ደግሞ ከፈላችሁ እንደማለት ነው ዕዳችሁ ላይ፣ ወይም ደግሞ 15 ብር ወጪ ነበር፣ 8 ብር ገቢ መጣ። ስለዚህ ይሄ ሲጠፋፋ ወጪው ስንት ይሆናል ማለት ነው? 7 ብር ብቻ ይሆናል ማለት ነው ወጪው። 8ቱ ከ8ቱ ስለሚጠፋ ማለት ነው። እነዚህ ኔጌቲቭ እና ፖዚቲቭ የሚከብዳችሁ ከሆነ እንትንም መስራት ትችላላችሁ። አንዳንዴ ያው በእርግጥ እንዲገባችሁ 15 ኔጌቲቭ ክቦችን ትሰራላችሁ። ይሄ ያው ለሁሉም ሳይሆን ብቻ ገና እንትን ላላችሁ ነው። 5 6 7 8 9 10 11 12 13 14 15 ከዛ ደግሞ 8 ፖዚቲቭ ክቦች አሉ። ፖዚቲቭ እና ኔጌቲቭ ይጣፋል። ያው ይጣፋል። 4 5 6 7 8 እነዚህ 8 ፖዚቲቭ ክቦች 8ቱ ኔጌቲቭ ክቦችን ያጠፏቸዋል። እነዚህ እርስ በርስ ይጣፋሉ። ስለዚህ ስንት ይቀራል? እዚህ ጋር ስንት ኔጌቲቭ ይቀራል? 1 2 3 4 5 6 7 ኔጌቲቭ 7 ይሆናል ማለት ነው መልሳችን። ግን እንደዚህ መሳል አይጠበቅባችሁም። ግን ያው በጣም ይከብዳችሁ ከሆነ እንደዚህ እየሳላችሁ መስራት ትችላላችሁ። ቅድም ለምሳሌ 0 ሲቀነስ 10 ኔጌቲቭ 10 መጥቷል። 0 ምንም የምንስለው ነገር የለም። 0 0 ነው። ስለዚህ ኔጌቲቭ የሆኑ 10 ክቦችን እንስላለን ማለት ነው። 1 2 እያለን እንደዚህ 10 ኔጌቲቭ ክቦችን እንስላለን። ስለዚህ የምናጠፈው ነገር የለም። ስለዚህ ኔጌቲቭ 10 ይመጣል ማለት ነው መጨረሻው ላይ ማለት ነው። እንደዛ ማድረግ ይቻላል። አሁን ይሄ ክፍልፋዮችን ስንደምር ወይም ስንቀንስ ምን ሲሆን ታሃታቸው ሲመሳሰል ሴም ዲኖሚኔተር። ሁለተኛው ደግሞ ዲፈረንት ዲኖሚኔተር የተለያየ ታሃት ሲኖራቸው ዲፈረንት ዲኖሚኔተር።
እኛም ያው ተመሳሳይ ናት፣ ብዙም የሚከብድ ነገር የለውም። አንደኛው ለምሳሌ እንዴት ነው የምናደርገው መሰላችሁ? መጀመሪያ ማመሳሰል አለብን። ለምሳሌ መደመርን እንስራ፣ አንድ ሁለተኛ። አሁን እነዚህ ታህታቸው ይለያያል። ታህታቸው ከተለያየ መጀመሪያ ምንድን ነው የምናደርገው? ማመሳሰል መቻል አለብን። ታህታቸውን የምናመሳሰልባቸው አንደኛው ሜተር ምንድን ነው? ሊስት ኮመን መልቲፕል መፈለግ ነው። ሊስት ኮመን መልቲፕል ትንሹ የጋራ የማን የታህቶቹን የሁለትንና የሶስትን ትንሹ የጋራ ብዜት ፈልገን ታህቱን ወደዛ መቀየር። ግን ይሄ ሁሉ ፕሮሰስ አያስፈልግም። አሳያቸዋለሁ በአጭሩ እንዴት እንደሚሰሩ። ለምሳሌ ኤልሲኤም ትንሹ የጋራ ብዜት የሁለትን ብዜቶች እንደርድር። 2 ሲባዛ በ1 2፣ 2 ሲባዛ በ2 4፣ 2 ሲባዛ በ3 6፣ 2 ሲባዛ በ4 8 እያለ ይቀጥላል። የሁለት ቁጥር ብዜት። የሶስት ቁጥር ብዜትም 3 ሲባዛ በ1 3፣ 3 ሲባዛ በ2 6፣ 3 ሲባዛ በ3 9፣ 3 ሲባዛ በ4 12 እያለ ከዛ በ5 15 እያለ ይቀጥላል። እስቲ እስካሁን የጋራ አላገኘንም። ስለዚህ የሁለት ቁጥርን ልቀጥላት። 2 ስትባዛ በ4 8 ነበረች፣ በ5 10፣ በ6 12፣ በ7 14 እያለች ትቀጥል። አሁን ትንሹ ሁለቱም ጋር ያለ ትንሹ የጋራ ብዜት ማን ነው? 12 ቁጥር ነው አይደል? እዚህ ጋርም አለ 12፣ እዚህ ጋርም አለ። ከ12 ቁጥር በታች ሌላ ኦኬ 6 አለች፣ ይቅርታ ከ12 በታች 6 አለች። እዚህም 6 አለች፣ እዚህም 6 አለች። ስለዚህ ታህቱን ወደ 6 ነው ማለት ነው መቀየር ያለብን። ታህቱን ወደ 6 ለመቀየር ደግሞ ምን ማድረግ ነው? ማባዛት ነው። አሁን ይሄ ሁሉ ፕሮሰስ በእርግጥ አያስፈልግም። አንዳንዴ ምን ማድረግ ትችላላችሁ መሰላችሁ? ባጭሩ የአንደኛውን ታህት ትወስዱና ሌላኛውን ታበዙባታላችሁ። አሁን ይሄኛው 3 ቁጥር ነው አይደል? ይቺ 3 ናት። ይቺን 3 ቁጥር ትወስዱና ይቺኛዋን ክፍልፋይ 1/2ኛን በ3 3ኛ ታበዙታላችሁ። ይሄኛውን የመጀመሪያውን ክፍልፋይ ደግሞ የሁለተኛውን ታህት ትወስዱታላችሁ። የሁለተኛው ታህት 2 ነው። ስለዚህ በ2 2ኛ ታበዙታላችሁ። ችግር የለውም። እሺ ለምን መሰላችሁ? ለምሳሌ 2 3ኛ ሲባዛ በ2 2ኛ ማለት 2 2ኛ ማለት 2 ሲካፈል ለ2 1 ማለት አይደለ? 2 3ኛ ሲባዛ በ1 እንደማለት ነው። 2 3ኛ ሲባዛ በ1 ደግሞ ያው 2 3ኛ ነው። አንድን ቁጥር በ1 ብታበዙት ምንም ለውጥ የለውም። እሺ ለምሳሌ 10 ሲባዛ በ1 10 ነው። 100 ሲባዛ በ1 100 ነው። 0 ሲባዛ በ1 0 ነው። ኔጌቲቭ 7 ሲባዛ በ1 ኔጌቲቭ 7 ነው። የሆነን ቁጥር በአንድ ቁጥር ብታበዙት ምንም ለውጥ የለውም። ስለዚህ 2 3ኛ ሲባዛ በ1 ባረግ ለውጥ ስለሌለው አንድ ደግሞ ከሌላ ከማን ጋር እኩል ናት? ከ2 2ኛ ጋር አንድ እኩል ናት። 2 ሲካፈል ለ2 1 ስለሆነ ማለት ነው። ስለዚህ ይህን ክፍልፋይ በ2 2ኛ ባበዛው ለውጥ የለውም እንደማለት ነው። እሺ ቁጥሩ ስታዩት የጨመረ ይመስላል፣ ግን ለውጥ የለውም። ለአሉም ታህቱም ስለሚጨምር ለምሳሌ ምን ማለት ነው? 2 ሲካፈል ለ3 አለ። 2 ብርቱካንን ለ3 ሰው ብታካፍሉና ይሄንን ደግሞ ለ2 2ኛ አባስታችሁ 4 ብርቱካንን ለ6 ሰው ብታካፍሉ ተመሳሳይ ነው። 4 ብርቱካን ለ6 ሰው ብታካፍሉ የሚደርሰው ድርሻና 2 ብርቱካን ለ3 ሰው ብታካፍሉ የሚደርሰው ድርሻ ተመሳሳይ ነው። ምክንያቱም 2 3ኛ የተባዛው በአንድ ቁጥር ስለሆነ በ2 2ኛ በአንድ ነው የተባዛው። ለውጥ የለም። ይሄ ለውጥ እንደሌለው ልነግራችሁ ስለምፈልግ ነው። በአጭሩ ግን ታህታቸውን ለማመሳሰል የአንደኛውን የተቃራኒውን ታህት ተወስዱና ለሌላኛው ክፍልፋይ ታባዙበታላችሁ ማለት ነው። አሁን 2 ሲባዛ በ2 4፣ 2 ሲባዛ በ3 6 ሲደመር 1 ሲባዛ በ3 3፣ 2 ሲባዛ በ3 6። አያችሁ ታህቱ ተመሳሰለ። ታህቱ ከተመሳሰለልኝ ያው አንዱን ታህት ወስዳለሁ ለአሉን መደመር ነው ማለት ነው አይደል? 7 6ኛ ይመጣል። ሲደመር 7 6ኛ ምን ሲደመር 2 3ኛ ሲደመር 1 2ኛ 7 6ኛ። መቀነስም ቢሆን በዚሁ መልኩ ነው ማለት ነው የምንቀንሰው። እስቲ አንድ መቀነስ እንስራ። ታህታቸውን እናመሳሰላለን። ታህታቸውን ለማመሳሰል ያው መጽሐፋችሁ ላይ ኤልሲኤም ፈልጋችሁ ምናምን ይላል፣ ግን እንደዛ መሄድም አይጠበቅባችሁም። ለምሳሌ 3 4ኛ ሲቀነስ 3 5ኛ ብትባሉ አሁን እነዚህ ታህታቸው ወይም ደግሞ እቺን 1 5ኛ እናርጋት ብቻ አይመሳሰልም። ታህታቸው ስለማይመሳሰል ማመሳሰል አለብን። ለማመሳሰል እንዴት ነው ማድረግ? እቺን 5 ቁጥር ወስድና እዚህ ጋር ለአሉንም ታህቱንም አበዛበታለሁ። በ5 5ኛ በዛውት ማለት ለውጥ ሲባዛ በ5 እናደርጋለን። 3 ሲባዛ በ5 4 ሲባዛ በ5 አንድን ክፍልፋይ 3 ሲባዛ በ5 15 የሚመጣ
አዎ እችኛዋን 4 ቁጥር ደግሞ ወስድና እዚህ ጋር አበዛባታለሁ ለአራት አራተኛ አበዛበታለሁ ማለት ነው። ስለዚህ በዚህ መልኩ ታህቱን ማመሳሰል ይቻላል። ኤልሲ የምፈልጋችሁም መስራት ትችላላችሁ። ግን ይሄኛው ቀላል ነው፣ ቶሎ ፈጣንም ነው። 5 ሲባዛ በ3 15፣ 5 ሲባዛ በ5 20 መቀነሷለች። 1 ሲባዛ በ4 4፣ 5 ሲባዛ በ4 20። አያችሁ ታህቱ ተመሳሰለ። ስለዚህ 20 ነው ወስድና ለአሉ ደግሞ 15 ሲቀነስ 4 ስንት መጣ? 11 20ኛ መጣ ማለት ነው ሲቀነስ። ከዛ ይሄንን ሲምፕሊፋይ መሆን ካለበት መቃለል ካለበት ታቃልላላችሁ። እሺ ምንጊዜም ክፍልፋይ መልስ ስትሰጡ የሚቃለል ከሆነ ታቃልላላችሁ። ካለበለዚያ ግን መልሱ በዚህ መልኩ ይቀመጣል ማለት ነው። እሺ አንድ ሁለት ጥያቄ እንስራ ከእናንተ ማለት ነው። እኔ ሳልሆን እናንተ የምትሰሩት። ያው እንግዲህ እነዚህን ያው በኋላ መጽሐፋችሁ ላይ ስንሰራ ጥያቄ ብዙ እንዳይነሳባችሁ ብዬ ነው ከአሁኑ ከቨር ለማድረግ እንትን የምለው እንጂ መጽሐፋችሁ ላይ ዲቴል ገብተን እንማራለን። እሺ አንደኛ ጥያቄ 1/4 ሲቀነስ 3 ሁለተኛ። ይሄንን እስቲ ሰርታችሁ ማን ይሰራልኛል? አንድ ሰው የሚሰራልኝ ወይ ኮሜንት አድርጉልኝ። እሺ መልሱ -5/4 ነው። እሺ -5 ልጻፈውና ይኸውላችሁንም -5/4 ያንተ ስም ጌትነት ነው አይደል? ይቅርታ ጌታውን። እሺ ጌታውን እንደዚህ ብሏል። ሌላስ ይመልሳል? ጌታውን ሌላ የሚመልስ? እሺ ቴሌግራም ላይ ቴክስት ያደርግልኛል። ሴት ይሁን ወንድን እንግዲህ ያላወቅኩም ይቅርታ። -1 ወጋየሁ ሌላ የሚመልስ የለም? ቻት እሺ እንስራው በቃ። ስለዚህ ቅድም እንደነገርኳችሁ ይቺን ሁለት ቁጥር ወስጄ የአንደኛውን ታህት ወስጄ ለአንደኛው አበዛበታለሁ፣ የአንደኛውን ታህት ለአንደኛው። ይቺን ሁለት ቁጥር ወስጄ እዚህ ጋር አምጥቼ አበዛባታለሁ። ይቺን 4ም ወስጄ እዚህ ጋር አምጥቼ አበዛባታለሁ። ስለዚህ 2 ሲባዛ በ1 2፣ 2 ሲባዛ በ4 8 ሲቀነስ 3 ሲባዛ በ4 12፣ 2 ሲባዛ በ4 8 አይደል? ስለዚህ ታህቱ ተመሳሰለልኝ ማለት ነው። ታህቱ ተመሳሰለልኝ። ከዚህ በኋላ አንዷን ታህት ወስዳለሁ። 2 ሲቀነስ 12 10 8ኛ ኔጌቲቭ ማለት ነው። ይሄ 2 ሲቀነስ 12 ኔጌቲቭ ስለሆነ -10 8ኛ። ይሄ መቃለል ይችላል። በሁለት ይቃለላል። የላይኛው ሲካፈል ለ2 -5፣ የታችኛውም ለ2 ሲካፈል 4። ስለዚህ የጌታውን መልስ ልክ ነው። ወጋየሁ መልስ ግን ልክ አይደለም ማለት ነው። በዚህ መልኩ ማቃለል ላይ በተመሳሳይ ቁጥር የሚካፈል ከሆነ ማካፈል እንደማለት ነው። እሺ ይኸውላችሁ አሁን 10 8ኛ አለ። ይሄ ለአሉም ታህቱም በተመሳሳይ ቁጥር የሚካፈልልን ከሆነ ማካፈል መቻል አለብን። ለምሳሌ 10 በ2 ይካፈላል፣ 8ም በ2 ይካፈላል አይደል? 10 ሲካፈል ለ2 ስንት ነው? 5። ስለዚህ -10 ነበረ -5 ይሆናል ማለት ነው። 8 ሲካፈል ለ2 ደግሞ 4። 5/4ኛ ግን መቃለል አይችልም። ምክንያቱም ሁለቱም ቁጥሮች በተመሳሳይ ቁጥር ሊካፈሉልን አይችሉም። ለምሳሌ 5 ቁጥር በ2 ቁጥር አይካፈልም፣ በ3 አይካፈልም፣ በ4 አይካፈልም፣ በ5 ብቻ ይካፈላል። 5 ብቻ ነው የሚካፈለው። 4 ቁጥር ደግሞ በ5 አይካፈልም። አያችሁ 5 የሚካፈለው በ5 ብቻ ነው። 4 ቁጥር ደግሞ የሚካፈለው በ2 እና በ4 ብቻ ነው። ስለዚህ በተመሳሳይ ቁጥር የማይካፈሉ ከሆነ ከዚህ በታች ልናቃልለው አንችልም ማለት ነው። በተመሳሳይ ቁጥር የሚካፈሉ ከሆነ ግን ማቃለል መቻል አለብን ማለት ነው። በዚህ መልኩ መልሱን መስራት ይቻላል። እሺ አንድ ደግሞ የመደመር ጥያቄ እንስራ። እሺ እቺን የሚሰራልኝ ሰው አለ?
እዚህ ዙም ላይ ከታች ፓርቲሲፓንት ከሚለው አጠገብ ቻት የሚል አለ። እዛ ላይ መልሳችሁን ቻት ማድረግ መላክ ትችላላችሁ። መልሳችሁን ወይም ደግሞ ማይካችሁን እያበራችሁ ማይክ ማለት በዚህ በግራ በኩል በግራ እጃችሁ በኩል ከታች ጋር የማይክ ምልክት አለች። እሷን ታበሯትና ልክ ስታበሯት በዳታ በዋይፋይ ብሎ የሚያስመርጣችሁ ከሆነ እንደምትጠቀሙት ዳታችሁን በብር ከሆነ የምትጠቀሙት ዳታ በሉት እንዲሰራላችሁ፣ በዋይፋይ ከሆነ ደግሞ ዋይፋይ በሉት። ማይኳን ስታበሩ አንዳንዴ ይጠይቃል። እሺ በዳታ ነው በዋይፋይ ነው ብሎ ከዛ እንደዛ ስታ እሺ መልሱ 53 53 ስንት አልከኝ? ይቅርታ ድምፅ ተቆራርጦብኝ። 53 53 15ኛ ነው ያልከኝ? እሺ ኔትወርክ ትንሽ ተቆራርጦ ነው። ሌላ ተማሪ የሚመልስ ካለ ሌላ ተማሪ ብዙ ናችሁ ብትገቡ በጣም ይመቻል ለመጥራት። ሌላ የሚመልስ የለም? እሺ ካልኩሌት እናድርገው አንድ ላይ። እኔ ያለው እሺ ንገረኝ። እኔ 59 15ኛ 59 15ኛ። እሺ እሺ ስምህን ማን ልበል? ይቅርታ ዳግም ነኝ። ዳግም። እሺ ዳግም 59 15ኛ ብሏል። እሺ እሺ አብረን እንስራው። ያው ታህታቸውን ለማመሳሰል እንዳልኳችሁ ታህታቸውን ወስደን ለተቃራኒው ክፍልፋይ እናባዛበታለን። ለመጀመሪያው ክፍልፋይ የሁለተኛውን ታህት እንወስድና ለአሉንም ታህቱንም በዛ ቁጥር እናበዛለን። ለሁለተኛው ክፍልፋይ ደግሞ የመጀመሪያውን ክፍልፋይ ታህት ወስደን ለለአሉም ለታህቱም እናበዛለን ማለት ነው። 5 ሲባዛ በ7 ያው እንደምታውቁት 35 ነው። ሲካፈል 5 ሲባዛ በ3 15 አይደል? ሲደመር 6 ሲባዛ በ3 18 ሲካፈል 5 ሲባዛ በ3 15። አሁን ታህቱ ተመሳሰለልን። ታህቱ ከተመሳሰለ ለአሉን ነው አይደል የምንደምረው? ለአሉን እንደምራለን። ታህቷን እናስቀምጣታለን። 35 ሲደመር 18ኛ 35 ሲደመር 18 5 ሲደመር 8 3 13 ነው። አንድ አለኝ እንላለን። 4 5 53 53 15ኛ 53 15ኛ ጌታውን ነው 53 15ኛ ያለው። ጌታውን ልክ ነው ማለት ነው። ከዛ የሚቃለል ከሆነ ቼክ ማድረግ መቻል አለባችሁ። እሺ 53 እና 15 ያው መልስ ላይ ብዙ ጊዜ ፈተና ላይ ተቃሎ ነው የሚቀመጠው። ተሳስታችሁ ሳይሆን ግን የተቃለለው ስለሆነ ምርጫ ላይ የሚቀመጠው እንዳትሳሳቱ ማቃለል መቻል አለባችሁ። አሁን ይሄ አይቃለልም፣ ምክንያቱም 53ም 15ም በተመሳሳይ ቁጥር አይካፈሉም። አሁን 15 የሚካፈለው ለማን ነው? ለሁለት አይካፈልም፣ ለሶስት ይካፈላል። 53 ደግሞ ለሶስት አይካፈልም። 15 ለአራት አይካፈልም፣ ለአምስት ይካፈላል። 53 ደግሞ ለአምስት አይካፈልም። ከዛ 15 ለስድስትም አይካፈልም፣ ለሰባትም አይካፈልም፣ ለስምንትም አይካፈልም፣ ለዘጠኝም፣ ለአስርም፣ ለ11ም፣ ለ12ም አይካፈልም፣ ለ13ም አይካፈልም። ለራሱ ለ15 ብቻ ይካፈላል። 53 ደግሞ ለ15 አይካፈልም። ስለዚህ በተመሳሳይ ቁጥር ልናካፍላቸው ስለማንችል ይሄ መጨረሻ ቁጥራችን ይሆናል። መካፈል የሚችሉ ከሆነ ግን ለአሉም ታህቱም ማየት መቻል አለባችሁ ማለት ነው። እንግዲህ የዛሬው ክላስ ይሄንን ይመስላል። ያው ዛሬ ለማየት የሞከርነው እንዴት የተለያዩ ቁጥር አይነቶችን ከኢንቲጀር ጀምረን ዴሲማል ነምበር፣ ፍራክሽን ነምበር፣ ሚክስድ ነምበር ገና አልደረስንም። ሚክስድ ነምበር ላይ በርግጥ እንዴት እንደምራቸዋለን፣ እንዴት እንቀንሳቸዋለን፣ እነዚህ ቁጥሮች ሲያጋጥሙን ማባዛትንም የተወሰነ አይተናል። እንዴት እናባዛቸዋለን፣ ማካፈልን የሚለውንም እናያለን። ከዛ በኋላ ደግሞ ቦድማስ የሚባለውን ህግም እናያለን። መሰረታዊ የሆኑ ማንኛውም ሰው ማወቅ ያለበት የማትስን ህግ አይተን ከዛ ደግሞ እንግዲህ ወደ ትምህርታችሁ እንገባለን ማለት ነው። ዛሬ ትምህርት ላይ አስተያየት፣ ጥያቄ ካላችሁ ጠይቁኝ። እሺ የእናንተ ሰዓት ነው። ያልገባችሁን መጠየቅ ትችላላችሁ። እሺ ጥያቄ ምን አልከኝ? ይቅርታ አይሰማም። ዳግም ነህ? እሺ ኔትወርክ ነው መሰለኝ፣ ድምፅህ ምንም አይሰማም።
ይቆራረጣል። ጥያቄኑ ልጠይቅህ ከሆነ እሺ ጠይቀኝ። ድምጽ ስለማይሰማ ነው ጠይቀኝ። ኦ በጣም ይቅርታ ዳግም፣ ድምጽህ ምንም አይሰማም። በጣም ነው ሌሎቻችሁ ይሰማችኋል የሱ ድምጽ? እንግሊዝኛ የሚችሉ ብታስተምሩ ያሉት እንግሊዘኛ እስቲ እሺ፣ እኔ እንትን አልልም፣ ግን ሌላ ተማሪዎች ሜቢ ከአስተማሪዎች ካገኘሁኝ እነሱም እንግሊዘኛ ደግሞ እንዲያሳያችሁ እሞክራለሁ። እኔ ያው ማትስ ነው በዋናነት እንትን የምለው። ሌላ አስተማሪዎች እንደዚህ በፈቃደኝነት እንግሊዘኛ ደግሞ የሚያስተምሩ ካገኘው እንትን እላለሁ እፈልጋለሁ። እሺ የእኔ ግን ክላስ ያው እንግዲህ በባለፈው ጠዋት ላይ አድርጌው ጠዋት ላይ ቢሆን ምንድነው ጥቅሙ? ኔትወርክ አያስቸግረን። አሁን አንተ የምትለው ለምሳሌ በጣም የተቆራረጠ ነው የሚደርሰኝ ለእኔ። እኔ የማወራው እንደዚህ የሚቆራረጥ ከሆነ አስቸጋሪ ነው። ጠዋት 11 ሰዓት ባለፈው ግን አልተገኛችሁም። በሳምንት 2 ቀን አይመችህም ወይ? አይመቸኝም። እኔም ብዙ ስራ አለብኝ። ሌላ ተማሪዎችን በክፍያም ማስጠናቸው አሉ ምናምን፣ የላሴም ደግሞ የቀን ስራ አለ ምናምን። ስለዚህ በሳምንት 2 ቀን አይመቸኝም። ከታች በሳምንት 2 ቀን የጠየቀኝ ነበር። በሳምንት 1 ቀን ለ1 ተኩል ግን ሁል ጊዜ አለው፣ ሮብ ማታ ማታ። ሌላም ተማሪ የሚገባ ካለ በደንብ ጥሯቸው። ሁሌ ይሄ ክላስ ይኖራል፣ እንማማራለን። ሪከርድ ይደረጋል፣ ቴሌግራም ላይ አስቀምጠዋለሁ። ግን ሪከርድ የሚደረገው በስልክ ስለሆነ ብዙም እንትን አይልም። ገብታችሁ ብትማሩ ነው በደንብ የሚጠቅመው። ትምህርቱ ላይ ጥያቄ ካላችሁ አሁንም ጠይቁኝ። ዙም አጠቃቀም ግን አይ ቲንክ ማይካችሁን እያበራችሁ ምናምን ብትሳተፉ ደስ ይለኛል። ብዙ ሰው ቴሌግራም ላይ ነው ቴክስት እያደረገልኝ ያለው። እዚህ ላይ ማይክ እያበራችሁ ብትሳተፉ ደስ ይለኛል። እሺ ለሌላ ጊዜ። ይሄ አሁን ቀላል ትምህርት ስለሆነ ብዙም ጥያቄ ላይኖራችሁ ይችላል። ወደፊት ከበድ እያለ ሲሄድ ግን መቼም ቴሌግራም ላይ ቴክስት አታደርጉልኝም ብዬ አስባለሁ። እዚህ ላይ እያበራችሁ በግራ እጃችሁ በኩል ከታች ማይክራፎን ምልክት አለች። እሷን እያበራችሁ ማውራት ትችላላችሁ። ስታበሩ ዳታ ይሁን ዋይፋይ ይሁን ይላል። እንደምትጠቀሙበት ዋይፋይ ከሆነ ዋይፋይ፣ ዳታ ከሆነ ዳታ ብላችሁ ማውራት ትችላላችሁ ማለት ነው። ሌላ ጥያቄ ያለው አለ? እሺ ጥያቄ ከሌላችሁ እንግዲህ የመጀመሪያ ክላሳችን ይሄንን ይመስላል። አመሰግናለሁ። እንግዲህ የዛሬ ሳምንት ደግሞ እንገናኛለን። በቻልነው መጠን ደግሞ ቶሎ ቶሎ ከቨር ለማድረግ እንሞክራለን። ደህና አደሩ። እንግዲህ ጥያቄ ከሌላችሁ ቻው፣ በቃ እሺ፣ ደህና አደሩ።